ታኅሳስ በባተ በሶስተኛው ቀን የሚታሰበውና በሚከበረው በዓል በዓታ ለማርያም በመባል ይታወቃል። ከእናቷ ከቅድስት ሐና እና ከአባቷ ከቅዱስ ኢያቄም በስዕለት የተወለደችው እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት የከበረ እንደመሆኑ ቅድስት ቤተ ክርስቲያናችን በድምቀት ታከብረዋለች። በዓት ቃሉ የግዕዝ ሲሆን ቤት ማለት ነው። ደጋጎቹ የእግዚአብሔር ሰዎች ቅዱስ ኢያቄምና ቅድስት ሐና ልጅ አጥተው ለብዙ ዘመናት ከመኖራቸው የተነሳ በሐዘን ፈጣሪያቸውን ሲማጸኑ ቃል በመግባት እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት በእግዚአብሔር ቤት ትኖርና ታገለግል ዘንድ በቤተ ክርስቲያን እንድትኖር ስለሰጧት በዓሉም ስያሜውን በዚያ መሰረት አግኝቷል። በዚያን ጊዜም በቤተ ክርስቲያን ያገለግል የነበረው ካህኑ ዘካርያስ ስለታቸውን አስታውሶ ቅድስት ድንግል ማርያም ሊቀበላት ሲቀርብ እንደ ፀሐይ የምታበራ ሕፃን ሆኖ አገኛት። በመገረምና በመጨነቅም ከወላጆቿ ጋር ምን ሊመግቧት እንደሚችሉ በመጨነቅ ላይ ሳሉ ሕዝቡ በተሰበሰበበት መካከል መልአኩ ፋኑኤል ህብስት ሰማያዊ ጽዋ ይዞ ከሰማይ ወረደ። ካህኑ ዘካርያስም ለእርሱ የመጣ መና መስሎ ሲቀርብ ወደ ላይ ተመለሰበት። በዚያ በተሰበሰቡት ሰዎች እያንዳንዳቸው ቢሞክሩ በተመሳሳይ መልኩ ተመልሶ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ቅድስት ሐናና ቅዱስ ኢያቄም እንዲቀርቡ ቢደረግም ለእነርሱም ራቀባቸው። ካህኑ ዘካርያስም ቅድስት ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነው ያላት። ሆኖም ግን ቅድስት ማርያም እናቷ ትታ ስትሄድ መከተል ጀመረች። ምርም ብላ ለቀሰች። በዚህም ጊዜ መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መገባት። ከዚያም በክብር አረገ። ሊቀ ካህናቱና ሕዝቡም የምግቧ ነገር ከተያያዘልን በቤተ እግዚአብሔር ትኑር ብለው ወደ ቤተ መቅደስ አስገባት። እመቤታችን ቅድስት ድንግል ማርያም ሰማያዊ ህብስትና መጠጥ እየተመገበች በቤተ መቅደስ ለ12 ዓመታት ኖራለች። 15 ዓመት ሲሞላት ግን ለአቅመ ሔዋን በመድረሷ ከቤተ መቅደስ ትውጣልን በማለት አይሁድ በጠላትነት ተነሱባት። ካህኑ ዘካርያስም ይህንን ሰምቶ እመቤታችንን ጠየቃት። ልጄ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እርሷም ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ በዚህም ላይ እናት አባት ያደረ ያሉህ አንተን ነው፣ ወደ እግዚአብሔር አመልክተኝ አለችው። ዘካርያስም ጸለየ። እግዚአብሔርም ከነገደ ይሁዳ ሚስቶቻቸው የሞቱባቸው በትራቸውን ሰብስበህ በቀዳማይ ሰዓት ሌሊት ከቤተ መቅደስ አግብተህ ስትጸልይ አድረህ በቀዳማይ ሰዓት አውጣ ብሎ ምልክትም አሳይህ ብሎ ነገረው። እርሱም እንዳለው አድርጎ በማግስቱ በትሮቹን አውጥቶ ቢያዩ የዮሴፍ አበባና አፍርሳ ተገኘች። ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል ጽሑፍ አገኙ። እርግብም መታ በራሱ ላይ አርፋለች። ስለሆነም ዮሴፍ እንዲጠብቃት ተወሰነ። የእመቤታችን ቅድስት ድንግል ማርያም አማላጅነቷ ተረዳይነቷ አይለየን፣ በረከቷ ይደርብን፣ አሜን።